ዛሬ ደግሞ ስኬታማ ከመሆን የሚያግዳችሁ ነገሮች እንነግራችሁ። እነዚህ የምነግራችሁ ነገሮች እናንተ ላይ ከሌሉ ወይ ስኬታማ ናችሁ ወይ የጊዜ ጉዳይ ነው፣ ስኬታማ መሆናችሁ አይቀርም። አንደኛ ያልተስተካከለ የተፈጥሮ ማንነት፣ ሁለተኛ የህይወት ግልጽ ዓላማ ማጣት። ይሄ ዓላማና ፍላጎትን እናስተውል። ሁሉም ሰው የራሱ መኪና የራሱ ቤት እንዲኖረው ይፈልጋል። ያ አይደለም ዓላማ። ሶስተኛ መጠነኛ ከሆነ በላይ የማለም ፍላጎት ማጣት። አራተኛ በቂ ያልሆነ ትምህርት ስላችሁ እንደዚህ ትምህርት ቤት ምናምን ነገር የምትማሩት ምናምን ነገር አለ። አንድ እኔ የምሰጣቸው አይነት ኮርሶች ምናምን የተለያዩ ነገር የህይወት ትምህርቶች። አምስተኛ የስነ ምግባር ችግር። ስድስተኛ ጤና ማጣት። ሰባተኛ የልጅነት ጥሩ ያልሆነ አካባቢያዊ ተጽዕኖ። ስምንተኛ ማራዘም። ይሄ የብዙ ሰዎች ችግር ነው፣ ነገ ዛሬ እያሉ ማራዘም። ዘጠነኛ አለመጽናት። የያዛችሁትን ነገር ይዛችሁ አለመጽናት፣ እሱም ስኬታማ ከመሆን የሚይዛቸው ነገሮች ናቸው። አስረኛ አሉታዊ አስተሳሰብ። ይሄ አይሳካልኝም እያሉ ምናምን ኔጌቲቭ ቲንከር ምናምን መሆንም ይሄ እስከ ስኬት የሚያግዳችሁ ነገሮች ናቸው። አንድ ቲፕ ልጨምርላችሁ። እኔም ፎሎ ላይክ አለማድረግ